ሰላም አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በሷሊ ፈርኒቸር ይሄን የመሰለ የሚያምር ቁም ሳጥን ላምሌትድ ወይም ልጥፍ የሚባል ይዘንላችሁ ቀርበናል እና እንደምትመለከቱት ይሄ ላምሌትድ የሚቀባ አይደለም፣ የሚለጠፍ ነው ማለት ነው። ልጥፍ ነውና ቀለም ምናምን ያስፈልገውም። እንደምትመለከቱት ሶስት ተከፋሽ ናት። ፏ ያለች ቁም ሳጥን ናት። ሶስት ተከፋሽ ናት። ከላይ ተደራቢ አራት ተከፋች አለው። ከታች ያለው ደግሞ ሶስት ተከፋች ነው። መሀል ላይ ጃኬት መስቃት ያለው፣ ዳር ላይ እንደገና እንደምትመለከቱት የላይኛው ተደራቢው የዚህኛው ሶስት መደርደሪያዎች አሉት። እስከ ላይኛው አራት መደርደሪያ ማለት ነው። የዚህ ደግሞ የመሃሉ ሁለት ተከፋቹ እንደዚህ ጃኬት መስቃያና እስከ ላይኛው ተደራቢውን ሁለት ፍሪ ነው ማለት ነው። እና እንደምትመለከቱት ከርብ ላይ እንደዚህ ጊዜያዊ ኮስሞ መሰራት አይጠበቅባችሁም። እና ይህችን የመሰለች ሶስት መሳቢያ ያለው ማለት ነው። እና ጥርትና ጽድት አድርገን የሰራት ነው። ላምሌትድ ነው እና በእንዲህ አይነት መልኩ ሰርተናታል። እዚች ጋር ከርቧ ላይ ደግሞ ከጀርባዋ ምን አለ ኮስሞቲክስ ማስቀመጥ ትችላላችሁ፣ ቦርሳ ማስቀመጥ ትችላላችሁ፣ ቁርአን መደርደር እና ሽቶ ምናምን ማስቀመጥም ትችላላችሁ። እነዚህ ላይ ፊት ለፊቷ እንደገና የመልክ መስታወት አለ። እዛች ላይ የምትፈልጉትን ፊታችሁን መመልከት፣ ልብስ መልበስ ትችላላችሁ ማለት ነው። እና ሶስት መሳቢያ ያለው እዚህ ዶክሜንት ምናምን ማስቀመጫ እንደምትመለከቱት ጥርት እና ጽድት ያለ ነው። እና በእንዲህ አይነት መልኩ ሰርተነዋል። ተጋበዙልን እንላለን። እና ይሄንን እቃ የምትፈልጉ ከሆነ ኬሚሴ ከተማ ሷሊ ፈርኒቸር እንባላለን። በምትፈልጉበት ቦታ ሰርተን እናደርስላችኋለን ማለት ነው። እንደምትፈልጉት በምትፈልጉት ነገር። ይሄ ከለር በነገራችን ላይ ልጥፍ ይሁን እንጂ ቀለም አይቀባም፣ ልጥፍ ነው። በምትፈልጉት አይነት ከለር አለው። የምትፈልጉትን አይነት ከለር የዚህ አይነት መምረጥ ትችላላችሁ።